አብዛኛው ጥያቄ ኤክስ ኤግዛምን የሚመጣው ጥያቄ ኮንሴፕት ነው። ለኤክስ ኤግዛም ለምትዘጋጁ ማልቲፕል ኩዌሽንን የምትሰሩበት ዌብሳይትን ላሳያችሁ። ሰላም፣ መብሬት እባላለሁ። በቅርቡ ኤክስ ኤግዛምን ወስጃለሁ። እናም ለኤክስ ኤግዛም ጥያቄ በመስራት ሊረዳችሁ የሚችሉ ዌብሳይትን እንዴት እንደምትሰራ ላሳያችሁ። አብራችን ቆዩ። መጀመሪያ ጉግል ወይም ክሮም ላይ ትገባላችሁ። ክሮም ላይ ገባሁት። ከዛ ክሮም ላይ www.sunfoundry.com ብላችሁ ሰርች ታደርጋላችሁ። ወይም በፈለጋችሁ በሰብጀክትም ሰርች ማድረግ ትችላላችሁ። እኔ አሁን ለምሳሌ sunfoundry.com ብያለሁ። ከዛ እዚህ ዌብሳይቱ ላይ ክሊክ እናደርጋለን። ከዛ ብዙ አይነት የብዙ ዲፓርትመንት የብዙ ግሬድ ነው ያለበት። አሁን ኢንጂነሪንግ ኤምሲኩኤስ ፎከስ እዚጋ 50,000 ጥያቄዎች ለሁሉም ዲፓርትመንት በኢንጂነሪንግ ላይ ያለበት እዚህ ብናይ ሜካኒካል አለበት፣ ሲቪል ኢንጂነሪንግ፣ ኤሌክትሪካል አለበት። ለምሳሌ አሁን ኤሌክትሪካል ብናይ እዚህ ኤሌክትሪካል ላይ ያሉ ኮርሶች አሉ። የፈለግነው ሰርች ማድረግ እንችላለን። ለምሳሌ እዚህ ዲጂታል ኤሌክትሮኒክስ ላይ ክሊክ ብናደርግ በእንደዚህ መልክ ያመጣልናል ጥያቄዎቹ ማለት ነው። ምርጫም ነው፣ በኮንሴፕትም አለው፣ ካልኩሌሽንም አለው። በሁሉም ነገር ሊያዘጋጀን ይችላል ኤግዛም። ሰው ይህንን ጥያቄ በመስራት ለኤክስ ኤግዛማችሁ ብትዘጋጁ ውጤታማ ትሆናላችሁ ማለት ነው። ሌላው ደግሞ በርዕስ ለራሱ ሰርች ማድረግ እንችላለን። የሆነ ርዕስ ካጠናን በኋላ ሰርች አድርገን ብናመጣ ያመጣልናል ማለት። ለምሳሌ ስለ ኮምቢኔሽናል ሰርኪት ማልቲፕል ኩዌሽን ጥያቄ ከፈለግን እንደዚህ ሰርች አድርገን እናመጣና ከዛ ስለ ኮምቢኔሽናል ሰርኪት አሁን ያመጣልናል፣ ለዲጂታል ሰርኪት ማለት ነው። የኮምቢኔሽናል ሰርኪት እንደዚህ ያሉ ጥያቄዎች በየርዕሱ ሊያመጣልን ይችላል። በተለያየ አይነት ብንጠይቀው ያመጣልናል ማለት ነው። እና እንደዚህ አድርጋችሁ ኤግዚታችሁ ብትዘጋጁ ውጤታማ እንደምትሆኑ አልጠራጠርም። ይሄ ለእኔም በጣም የረዳኝ ነው፣ ለእናንተም እንደሚረዳችሁ ተስፋ አደርጋለሁ። እስካሁን ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ እና ወደ ጓደኞቻችሁ ሼር ማድረግ አትርሱ። መልካም የጥናት ጊዜ ያለው። ቻው።